በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የልዑል እግዚአብሔር ቤተሰቦች የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራት የቃል ኪዳን ልጆች የቅዱሳን ሁሉ ወዳጆች የመንፈስ ቅዱስ ልጆቻችን በዓለም ዙሪያ ያላችሁ በልዑል እግዚአብሔር ፍጹም ሰላምታ በድጋሚ ሰላምታ ይድረሳችሁ። እንደምን ዋላችሁ? ቅዱስ እግዚአብሔር ስሙ ይክበር ይመስገን። ዛሬ ሰሙነ ሕማማት የሕማማት ሳምንት ማለት ሕማማት ማለት ሕማም ማለት ነው። መከራ ስቃይ ማለት ነው። የዚህ የመከራና የስቃይ ሳምንት ሁለተኛው ቀን ላይ እንገኛለን። ይህ ሁለተኛው ቀን ዕለተ ማክሰኞ ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ምን እንዳከናወነበት እንማማራለን። ለዚህም መነሻ የሚሆነን የማቴዎስ ወንጌል ምዕራፍ 21 ሪከርድ ያስጀምሩት። በነገራችን ላይ ይህንን ማቴዎስ ወንጌል ምዕራፍ 21 ከቁጥር 23 ጀምሮ ያለው መነሻ ይሆነናል። እሱም ምንድን ነው? በመባሂተ መኑ ትገብር ዘንተ ወመኑ ወሀበከ ዘንተ ስልጣነ። ይህንን የምታደርግ ይህንንስ ስልጣን ማን ሰጠህ? ይህንን እንድታደርግ ይህንስ ስልጣን ማን ሰጠህ? በማለት የአይሁድ ሊቃነ ካህናትና የሕዝብ ሹማምንት የአይሁድ ሹማምንት ባለስልጣናት የካህናተ አይሁድ ባለስልጣናት ኢየሱስ ክርስቶስ ወደ ቤተ መቅደስ ገብቶ ረዘም ያለ ብዙ ጥያቄዎች ያሉት ትምህርት ያስተማረበት ቀን ነው ዛሬ። አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 21 ከቁጥር 12 ጀምራችሁ ወደ ኋላ ስታነቡ በትናንትናው ዕለት ፍሬ የሌላትን በለስ ረግሞ እንዳደረቃት፣ በለስ ማለት ደግሞ የጽድቅ ስራ የሌላቸው እስራኤላውያን እንደሆኑ ተምረናል። እሱ ብቻ አይደለም። በቤተ መቅደስ ይሸጡ፣ ይለውጡ፣ ይነግዱ የነበረ ለስጋ ገበያ የጽድቁን ገበያ ለስጋ ገበያ፣ የነፍስን ገበያ ለስጋ ገበያ የለወጡ ወንበዴ ቀማኛዎች የተጠራቀሙበት ቤተ መቅደሱን በጅራፍ በማባረር ቤተ መቅደሱን ያጸዳበት ቀን ነው ትናንትና። ስለዚህ ትናንት በጅራፍ ያባረራቸውን ትናንትና በለሷን አድርቆ ተአምር ሲያደርግ ያዩትን ኢየሱስ ክርስቶስን እነሆ ኢየሩሳሌምን ይገዛ የነበረው የሮም ንጉሥ ስለነበረ፣ ኢየሩሳሌም በሮማ ግዛት ውስጥ ስለነበረች የሮማውያን ወታደሮች፣ የሮማውያን ባለስልጣናት፣ የሮማውያን የመንግስት ኃላፊዎች ጋራ ኢየሱስ ክርስቶስን ለማካሰስና ኢየሱስ ክርስቶስን ለማጣላት እነሆ የካህናት አይሁድ እና የአይሁድ ሹማምንት አረጋውያን በህብረት ሆነው በዛሬው ዕለት ኢየሱስ ክርስቶስን እነሆ ወደ ቤተ መቅደስ ገብቶ ሲያስተምር ይህንን ጥያቄ ያቀረቡለት። ገበያውን የምትፈታ የሻጭ ለዋጮችን መደብ ጉልት የምታፈርስ አንተ ማን ነህ? ስልጣንህንስ የሰጠህ ማን ነው? በእውነት ጠይቄለታል።
በምን ስልጣን እነዚህን ታደርጋለህ? ይህንን ስልጣን የሰጠህ ማን ነው? ማን ሰጠህ ብለው ጠይቀውታል። ይህንን ብለው የጠየቁት የአይሁድ ካህናት በትናንትናው ዕለት ያደረገው ተአምር ያደረገው ድንቅ ስራ እነሆ በሕይወታቸው ውስጥ ቁጭት ፈጠረባቸው፣ ምቀኝነት አደረባቸው፣ ቅናት አደረባቸው፣ ተንኮል፣ ቂም በቀል አደረባቸው። ለምን ሲባል ትናንትና እንደተማማር ነው አስቀድሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ቤቴን የንግድ ማዕከል አደረጋችሁት፣ ቤቴ ጸሎት ቤት ትባላለች ብሎ ሲያባረራቸው ቤተ መቅደሱን ገበያ አድርገውት ያገኛቸው የኃጢአት ገበያ፣ የክፋት ገበያ ገው በዛ ይሸጡ፣ ይለውጡ፣ ይነግዱ፣ ያተርፉ የነበሩ የአይሁድ ካህናት ጥቅማቸው ስለተቋረጠ ገበያው ስለተፈታባቸው እጅግ በኢየሱስ ክርስቶስ ላይ ክፉ ስራ በማሴር በመፈለግ ይደክሙ ነበረ እና ይህንን ጥያቄ ወደ ኢየሱስ ክርስቶስ ይዘው ሲመጡ አንተ ከሌዋውያን ካህናት ወገን ያልሆንክ፣ ልብ በሉ፣ በኦሪቱ ዘመን ክህነት ወይም ደግሞ ካህን ሆኖ ማገልገል የሚቻለው ከሌዊ ወገን የሆነ ብቻ ነበረ። ስለዚህ አንተ ከሌዋውያን የካህናት ወገን ያይደለህ። ሌላው ደግሞ ከቄሳር ወይም ደግሞ ከመስፍኑ ከአይሁዳውያን ወገን ከባለስልጣናት ከሹማምንት ወገን ያይደለህ። ይህንን የምታደርግ ማን ስልጣን ሰጥቶህ ነው ብለው ጥያቄ ሲያቀርቡለት አንተ ገበያውን የምትፈታ ሲሉት ገበያን የመፍታት ገበያውን የማፍረስ የነጋዴዎችን ገበያ መደብር መገለባበጥ፣ ማጥፋት፣ መሻር የሚችለው የመንግስት ባለስልጣን ወይም ደግሞ ይህን ማድረግ የመንግስት ስራ ነው። ስለዚህ አንተ የመንግስት ስራ እየሰራህ የመንግስትን ስራ እየፈጸምክ ነው ወይ ያለው ብለው ሲጠይቁት በዛን ሰዓት ገዢው የሮማውያን መንግስታት የሚገዙት እስራኤላውያን በቀኝ ግዛት ስለነበሩ ከሮማውያን የመንግስት ባለስልጣናት ጋራ ኢየሱስ ክርስቶስን ለማጣላትና ኢየሱስ ክርስቶስን በዚህ ለማካሰስ ነበረ ይህንን ጥያቄ ያቀረቡለት። ልብ በሉ፣ የክፉዎችን ሐሳብ አስቀድሞ የሚያውቀው አምላክ፣ የክፉዎችን ተንኮል አስቀድሞ የሚረዳ አምላክ እንኳን የተናገሩትን ሊናገሩ ያሰቡትን የሚረዳና የሚያውቅ የሚመረምር አምላክ የአይሁድንና የመሰሎቻቸውን የከፋና ሴራ የሆነ ክፋት የተሞላ ተንኮል የተሞላ ክሳቸውን እነሆ አስቀድሞ ስላወቀባቸው ጥያቄያቸውን በጥያቄ ሊሽር፣ ጥያቄያቸውን በጥያቄ ሊያፈርስ እነሆ ይህንን ሲጠይቁት እርሱም እንዲህ ብሎ ጠየቃቸው። እሺ እኔም አላቸው ኢየሱስ ክርስቶስ ክብር ምስጋና ይግባውና እኔም አንዲት ነገር እጠይቃችኋለሁ አላቸው። ምን ነገር አልኳችሁ? አንዲት ነገር እጠይቃችኋለሁ አላቸው። እናንተም ያችን ነገር ከመለሳችሁልኝ ወይም ብትነግሩኝ
እኔ ደግሞ በምን ስልጣን እንደማደርግ እንደምሰራ እነግራችኋለሁ አላቸው። ልብ በሉ። በዚህ ጊዜ ኢየሱስ ክርስቶስ ክብር ይግባውና እንዲህ ብሎ ጠየቃቸው። አስቀድሞ ከእርሱ በፊት በመንፈቅ የሚቀድመውን የጌታን መንገድ የሚጠርግ የበረሃውን መናኝ እነሆ ጎባጣውን የሚያቀና ለምጻም ተራራውን ኮረብታውን ሜዳ ያደርጋል ተብሎ አስቀድሞ የተነገረለት መጥምቀ መለኮት ቅዱስ ዮሐንስ ያደረገውን ድንቅ ነገር በመካከላቸው እንዲህ ብሎ ጠየቃቸው። የዮሐንስ ጥምቀቱ ለዮሐንስ እማይቴ ውእቱ፣ የዮሐንስ ጥምቀት ከወዴት ነበረች ብሎ ጠየቃቸው። ከሰማይ ወይስ ከምድር ብሎ ጠየቃቸው። የዮሐንስ ጥምቀቱ ከወዴት ነው ብሎ ሲጠይቃቸው ከሰማይ ነውን ወይንስ ከምድር ብሎ ጥያቄን ጠየቃቸው። ለጠየቁት ጥያቄ ማለት ነው። በዚህ ጊዜ ካህናት አይሁድ፣ የአይሁድ አለቆች፣ የካህናት አይሁድ አለቆችና የሹማምንቱ አለቆች ተጨነቁ። እነሱ ያስጨነቃቸው መጀመሪያውኑ ኢየሱስ ክርስቶስ ስለሚያደርገው ነገር ሳይሆን ኢየሱስ ክርስቶስ የሚያደርገው ነገር የሚሰራው ስራ የእግዚአብሔር ልጅ መሆኑ ጠፍቷቸው ሳይሆን በቤተ መቅደሱ ውስጥ የሰባውን አወራርደው ሲበሉ የነበሩት የከሳውን በሬ በደለበው በወፈረው በሬ እየለወጡ ቤተ መቅደሱን የገበያ ማዕከል አድርገው ስለነበረ ያ ሆዳቸው አምላካቸው ነውራቸው ክብራቸው ሆኖ ስለነበረ ያ ነገር ስለቀረባቸው ክብራቸውን ያሳጣ መስሎ ስለታያቸው በስጋ ክብራቸው አጥቷል፣ በነፍሳቸው ግን ሊያከብራቸው መጥቶ ነበረ። ስለዚህ አውጥተው አውርደው ጥያቄ ያመጡለት ኢየሱስ ክርስቶስን ቀጥታ ጠይቀው ጥያቄ እኔ እሰራለሁ ብሎ አስቀድሞ እነሆ በማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ በሰማይም በምድርም ሁሉ ስልጣን ተሰጠኝ ብሎ ሐዋርያትን እንዳይፈሩ ስልጣን ሰጥቶ በዓለም እንዳሰማራቸው አይሁድ ያውቃሉ። ግን ኢየሱስ ክርስቶስን የጠየቁት ጥያቄ አምላክነቱን ስላላወቁ ሳይሆን ጥቅማቸው ስለተነካባቸው ከሮማውያን ባለስልጣናት ጋር አጣልተው እርሱን ለማስገደል፣ እርሱን ለማስገረፍ፣ እርሱን ለማሳሰር የሚያደርጉት ጥረት ነበረ። በዚህ ጊዜ አይሁድ ተጨነቁ። የዮሐንስ ጥምቀት ከወዴት እንደሆነ ለመናገር እርስ በርሳቸው አወሩ፣ ተነጋገሩ፣ ተወያዩና እንዲህ ብለው መከሩ። ከሰማይ ነው ብንለው ለምን አላመናችሁበትም ይለናል። ከምድር ነው ብንለው እነሆ ዮሐንስን ሕዝቡ እንደ አባት እንደ ነቢይ ቆጥረው ይወዱታል፣ እንደ መምህር ያከብሩታል። ስለዚህ ከምድር ነው ዮሐንስ ብንል ከእግዚአብሔር አይደለም ዮሐንስ ብንል ሕዝቡ በእኛ ላይ ይፈርዱብናል ብለው ሕዝቡን እንፈራቸዋለን ብለው እርስ በርሳቸው ከተነጋገሩ በኋላ ለኢየሱስ ክርስቶስ መልስ ይሆነናል ብለው የሰጡት መልስ ምን መሰላችሁ? የዮሐንስ ጥምቀት ከወዴት እንደነበረች አናውቅም ብለው ይህንን መልስ መልሰውለታል። ክብር ይግባውና መድኃኒታችን ኢየሱስ ክርስቶስም ቀጥታ እነሱ የጠየቁትን ጥያቄ ቀጥታ ሳይመልስ በማን ስልጣን ትሰራለህ ሲሉት በራሴ ስልጣን የሚላቸው መስሏቸው ይኸው በሰንበት ድዊ ሲፈውስ ኖረ፣ ጎባጣ ሲያቀና ሰነበተ፣ ይኸው ዛሬ ደግሞ የእግዚአብሔር ልጅ ነኝ ይላል። እንዲሁም ደግሞ
በመብቱ የመንግስትን ስልጣን ጠምቶ ይፈርዳል፣ ይፈልጣል፣ ይቆርጣል፣ ይናዝዛል፣ ያዛል ብለው ከሮማውያን ባለስልጣናት ጋር ለማካሰስና ለማላተም ወይ ለማጋጨት ለማጣላት ነበረ ሴራ ሲረው የመጡት። እርሱ ግን ቀጥታ የጠየቁትን ጥያቄ ቀጥታ ሳይመልስ እነሆ ጥያቄያቸውን በጥያቄ ዘጋባቸው። አምላክነቱ፣ ጌትነቱ፣ ልዑልነቱ፣ ገዥነቱ፣ ፈጣሪነቱ ትቶ ሳይሆን ለዚህ መልስ ያልሰጠው የእነሱን የልባቸውን ጥመት የልባቸውን ክፋት ተመልክቶ ለክፋታቸው የሚሆነውን ለጥያቄያቸው የሚሆነውን ጥያቄ ነው የጠየቃቸው። በዚህ ጊዜ እናንተም የዮሐንስ ጥምቀት ከየት እንደሆነ ከወዴት እንደሆነ ካልነገራችሁኝ እኔም ይህችን የማደርጋትን የምሰራውን ከማን እንዳገኘው ለምን እንደሆነ አልነግራችሁም የሚል መልስ መለሰላቸው። አናውቅም አሉት። እኔም ስልጣኔን እነዚህን እንደማደርግ በምን እንደማደርግ አልነግራችሁም ብሎ መልሶላቸዋል። በዚህ ውስጥ የምናየው የአይሁድ የክፋት ጥያቄ በዚህ ምዕራፍ ብቻ የተጠየቀ አይደለም። በማርቆስ ወንጌል ምዕራፍ 12 ቁጥር 13 ጀምራችሁ ስታነቡ አስቀድመው አይሁድ ኢየሱስ ክርስቶስን በቤተ መቅደስ በሚያስተምርበት ጊዜ ሲመክራቸው፣ ሲገስጻቸው ጥያቄ አንስተው ጠይቀውት ነበረ። እንዲህ ብለው መምህር ብለው በእውነት አንተ ለሰው ሁሉ የማታዳላ ሁሉን እኩል የምትመለከት ነህ። እንዲያው ለቄሳር ግብር መክፈል ግዴታ ነው ወይንስ ግዴታ አይደለም? ለቄሳር ግብር መክፈል ይገባል ወይንስ አይገባም? እንክፈል ወይንስ አንክፈል ብለው ጥያቄ ጠይቀውታል። ይህም ጀርባው የሴራ ጥያቄ ነው። ሰውን ከሰው ጋር የማላተም፣ የማጣላት፣ የማጋጨት የክፉዎች ንግግር ነው። ክፉ ሰው ብዙ ጊዜ ነገሮችን በማጣመም ሰዎችን ከሰው ጋር ሲያጣላ የሚኖር ሰው አለ። እንደዛ አይነት ቋንቋ በመሰንጠቅ ያለ ትርጉሙ ትርጉም በመስጠት ሰዎችን ሲያጣሉ የሚኖሩ ነገረ ሰሪዎች የሚባሉ ሰዎች አሉ። አይሁድ ክፉዎች ናቸው። ለክፋታቸው እንዲያው በክፋት ብሏል። ጌታም እኮ ብሏል። አይሁድ ከሰይጣን ይብሳሉ እንጂ ከሰይጣን የማይብሱ ክፋተኛ መሆናቸውን በወንጌል ተጽፏል። ክፋታቸው ከዲያብሎስ ቢበልጥ እንጂ ከዲያብሎስ አያንስም። ስለዚህ ይህንን ብለው ለቄሳር ግብር መክፈል ይገባልን ብለው ሲጠይቁት እርሱ ግን እንዲህ ነበር ያላቸው፣ ክብር ይግባውና ሳንቲሙን አምጡልኝ አላቸው። ግብር የሚከፈልበትን ሳንቲም አምጡልኝ አላቸው። ሳንቲሙን አመጡለት። ሳንቲሙን ተመለከተው። ምስሉ የቄሳር ምስል ነው። ጽሑፉ የቄሳር ጽሑፍ ነው። ልክ የኢትዮጵያ ሳንቲም ዘውድና ጎፈር ይባላል። በአንድ በኩል የአንበሳ ጎፈር ያለው፣ በሌላ በኩል የሰው ምስል ይኖረዋል። ስለዚህ ጌታም ያቀረቡለት ሳንቲም በአንድ በኩል የእግዚአብሔር ምስል ነው፣ በሌላ በኩል ደግሞ የቄሳር ምስል ነው። ይህን ተመለከተና እንዲህ ብሎ መለሰላቸው። ይሄ ጽሑፍ የማን ጽሑፍ ነው አላቸው። የቄሳር አሉት። ይህስ ምስል የማን ይመስላል አሉት። የቄሳር አላቸው። የቄሳር አሉት። በሉ የቄሳርን ለቄሳር እግዚአብሔርን ደግሞ ለእግዚአብሔር ስጡ አላቸውና ዘጋባቸው። ሊያካሰሱበት የነበረውን ወንጀል ኢየሱስ ክርስቶስ ዳኝቶ መፍትሄ አበጅቶ
ለዚህ መልስ አሳጥቷቸዋል። በዛሬዋ ዕለት በዕለተ ማክሰኞም አይሁድ በቤተ መቅደስ ተሰብስበው ስለ ኢየሱስ ክርስቶስ ገበያ መፍታትና በሰው ላይ ስለመፍረዱ በለሷን ስለማድረቁ አብዝተው ይጠይቁን ነበረ። ዛሬ ረጅም ስብከት ጌታ በቤተ መቅደስ ሰጥቷል። በተለይ ስለ ቅድስና ይሄ የማቴዎስ ወንጌል ምዕራፍ 6 ላይ ያለው ስለ አንቀጸ ብፁዓን፣ ስለ ዳግም ምጽአቱ፣ ስለ ወደፊት ስለመሞቱ፣ ስለመነሳቱ፣ የትንቢተ ነቢያት ስለመፈጸሙ አብዝቶ የተናገረበት ዕለት ነው ዛሬ። ስለዚህ ዛሬ ጥያቄ የተጠየቀበት ቀን ነው። በጥያቄው መሰረትም ኢየሱስ ክርስቶስ ጥያቄውን በጥያቄ ዘግቶ አይሁድን አሰናብቷቸዋል። ክብርና ምስጋና ለአምላካችን ይሁን። ስለዚህ በሆሳዕና ማግስት ተርቦ ፍሬ ቢፈልግባት ያችን በለስ የተባለች ዛፍ ፈልጎ ቢያጣባት ረገማት። በለሷ ግን ኢየሩሳሌም ነበረች። አንቺ ኢየሩሳሌም ትዳረ ፈት ትሆኛለሽ፣ ትገለሙቻለሽ እያለ ኢሳይያስ የሚናገረው ብዙ ቦታ አለ። ፈት ትሆኛለሽ፣ ትፈቻለሽ፣ አላወቅሽም፣ አምላክሽን አላወቅሽም፣ ፈጣሪሽን አላወቅሽም፣ ጌታሽን ፈጣሪሽን አላወቅሽም እያለ ኢሳይያስ አስቀድሞ ኢየሩሳሌምን ወቅሷታል። በስከ መጨረሻም ኢየሱስ ክርስቶስ እነሆ ኢየሩሳሌምን ዶሮ ጫጩቶቿን በክንፎቿ እንደምትሰበስብ ልጆችሽን በመሰብሰብ ፈንታ ትፈቻለሽ አላት። 70 ዘመን ኢየሩሳሌም ተፈታ ኖራለች። ስለዚህ በዛሬው ዕለት የአይሁድ ካህናትና የሕዝቡ ሹማምንት አንድ በመሆን በመተባበር በመደጋገፍ የእግዚአብሔርን ቤተ መቅደስ የገበያ ማዕከል አድርገው ካህናቱ የተገዛላቸውን በሬ ያለ ልክ በመብላት በመጠጣት የብዙ ሹማምንት ባለስልጣናት የከሰውን በሬ አድልበው በመሸጥ የኢየሩሳሌምን ቤተ መቅደስ የገበያ ማዕከል መናኸሪያ ያደረጉት። በዚህም ይህንን እያደረጉ ጽድቅ ስራ ሳይሰሩ ንስሐ ሳይገቡ ሳይጾሙ ሳይጸልዩ እነሆ ቀኑ መሸባቸው። ከዕለታትም በአንድ ቀን እነሆ ዕለታቸው፣ ጊዜያቸው፣ ሰዓታቸው ደረሰ። ኢየሱስ ክርስቶስ ፈልጓቸው ቢሄድ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ ሊያድናቸው ቢሄድ አልቀበልም አሉት። በዚህም ኢየሱስ ክርስቶስ ረገማቸው። የተረገሙ ሆኑ። በለሷ እንደደረቀች እናንተም የጽድቅ ልምላሜ ከእናንተ ተወግዷል። በኃጢአት ብዛት፣ በኃጢአት የፀሐይ ብዛት፣ በኃጢአት ፀሐይ ደርቃችሁ ትኖራላችሁ ብሎ ረግሟቸዋል። ስለዚህ የሕዝቡ ባለስልጣናትና የካህናቱ ባለስልጣናት በህብረት ሆነው ኢየሩሳሌምን እንድትፈታ አደረጓት። ሰው አልባ እንድትሆን አደረጓት። ምንደኛ እንድትሆን አደረጓት። ባድማ እንድትሆን አደረጓት። ከዕለታት በአንድ ቀን እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አስተምሮና ስርዓት እነሆ ኢየሩሳሌም ፈት ሆና ከኖረች በኋላ ለ70 ዘመን ተፈታ ከኖረች በኋላ በኢየሩሳሌም ውስጥ እስራኤላውያን እንደገና ተሰበሰቡ። ተሰብስበው አሁን
ኢየሩሳሌም የምትባለው ሀገር ፈርሳ ከተሰበሰበችና ከተመሰረተች የ50 የ60 ዓመት ገደማ እድሜ ነው ያላት። ልብ በሉ። ስለዚህ ባለስልጣናት በአንድ ሲያድሙ ሀገር ትጠፋለች። ዛሬ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት መሪዎች ከመንግስት መሪዎች ጋር ቢተባበሩ ቤተክርስቲያን እስካሁን ጠፍታ ነበር። ከሞላ ጎደል ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው ተብሎ እንደተጻፈ ያልጠፋችው ዛሬ ላይ ቤተክርስቲያን አንዳንድ ባለማህተቦች በውስጣቸው የእግዚአብሔር ፍቅር ያለ እየታገሉ ስለያዙልን እንጂ ዛሬም ላይ ቤተክርስቲያናችን ስደት ውስጥ ናት። ዛሬም ላይ ቤተክርስቲያናችን ክርስቲያኖች ረሀብተኛዎች ናቸው፣ ምንደኛ ናቸው፣ ቅጥረኛ ናቸው። ዛሬ ላይ ቤተክርስቲያን በችግር ውስጥ ነው ያለችው። ምክንያቱም እንደ ካህናት አይሁድ አስብቶ የሰባውን አርዶ አወራርዶ የሚበላ የሚጠጣ እንጂ ነፍሱን ስለ በጎቹ ነፍሱን ስለ ቤተ ክርስቲያን የሚሰጥላት ሐዋርያና ጻድቅ ቤተ ክርስቲያን አላገኘችም። ይሄ በጣም አስጊ ነው፣ ከባድ ነው፣ ፈተና ነው። አጥብቀን ልንጸልይ ይገባናል። አጥብቀን ልንለምነው ይገባናል። ስለዚህ እንዲያው እግዚአብሔር በቸርነቱ ጠብቆ ከክፉ ሀሳብ እኛን አርቆ በጽድቅ መንገድ እንዲመራን ፈቃዱ ይሆንልን። አንዳንድ ጊዜ የእግዚአብሔር ቤተሰቦች ጽን የሆኑ ሀሳቦችን በማቅረብ ፈንታ በመናገር ፈንታ በክፉ ንግግር አፋቸውን የሚከፍቱ የሚያሟሹ ቤታቸውን የሚከፍቱ ብዙ ሰዎች አሉ። ከመውጣታቸው አስቀድሞ ቤት ውስጥ ሆነው እየተራገሙ እየተሳደቡ የሚወጡ ሰዎችን ይገጥሟቸዋል። በጣም ያሳዝናል። ሰው እንኳን ተረግሞ እንዲሁ በራሱ በረከት አልባ ሆኗል። ትውልዱ እንዲሁ ባካኝ ብኩን ሆኗል። ስለዚህ ዛሬ በቤተ መቅደስ ስለ ስልጣኑ የተጠየቀበት በምን እንደሚሰራ የተጠየቀበት የጌታችን የመድኃኒታችን ኢየሱስ ክርስቶስ ትልቅ ቀን የጥያቄ ቀን ተብሎ ይህ ቀን ይከበራል እና ዛሬ ለኢየሱስ ክርስቶስ ጥያቄ የቀረበበት ነው። በማን ስልጣን ትሰራለህ? ስልጣንንስ ወዴት አገኘው? ማንስ ሾመህ? ማንስ ሰጠህ? በመባል ጥያቄ ተጠይቆ የመለሰበት ነው። እንዲሁም ረጅም የስብከት ትምህርት ያስተማረበት ዛሬ በቤተ መቅደስ ልዩ ቀን ነው እና እኔና እናንተ በሕይወታችን ውስጥ ምንድን ነው ትርፋችን? እግዚአብሔር ነው። ትርፋችን ምንድን ነው? ነፍሳችን ማየታችን ነው። ስለዚህ ስንጾም የከረምን፣ ስንጸልይ የከረምን፣ ስንሰግድም የከረምንም ሁላችንም ያልከረምነው ንስሐ የገባ ነው ንስሐ ገብተን በጽድቅ መንገድ የምንመላለሰው ሁላችን ማመን ያለብን እግዚአብሔር መሐሪ ነው፣ ይምራል፣ ይቅር ባይ ነው፣ ይቅር ይላል። ስለዚህ የእግዚአብሔር ምሕረትና ቸርነት ከእኛ ሳትወገድ ሳትወሰድብን በብልሃት በጥንቃቄ ልንጾም ልንጸልይ ይገባናል። ስለዚህ ዛሬ የጥያቄ ቀን ነው። በዚህ መልኩ ነው የምንማው